አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባ ካብርሽ ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ሆይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው ቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ ነገር ላሳይክ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ቆይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን መንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። እናንተ የመሲ ብርጅስቶን ንግግር ተመቻችሁ? እኔ እንዴት እንደተመቸኝ በቃ የልባችን የተናገረችው ብዬ ነው ማስ የልባችን ማለት ነው። ሁልሽም የምናስበው ሁልሽም የምንናገረው ሁላችንም የምንናገረው ሰሞኑን እሷ በቃ የውስጣችን የተናገረችው ይሄ መልእክት ማለት ነው። ይሄ ቅናት አለባችሁ፣ ቅናታሞች ናቸው፣ ምን አገባችሁ? አሁን እኛ እኮ ብር ምን አገባን? ግን ነገ ዘለሽ የምትመጪው እዚህ ላይቭ ወይ አቢባይት ወይ ሳድቴት ወይ እነ ብርጅስቶን መሲ እነ ብርጅስቶን ቤት ማለት ነው የምትመጪ። አይ መሲ ትናገር። ድሮም ነው የምወዳትን ያስለ ድሮም ከነ ዮኒ ማኛ ጋር አፋቸውን እኮ ነው የምታዘጋ። ያኔ ሲያወሩ ማለት እንደዚህ በቃ ትልቅ ሰዎች መሀል ቁጭ ብላ ማለት ትልቅ የሚባሉ ሲያወሩ ምናምን አፋቸው ሁላ ነው የምታዘጋ። ቅንድማ ኮስተር ታረጋለች። ልክ ነካ ለገባው ለተረዳው ንግግሯን ትክክል ነው። አዳምጡት። ትክክል፣ ምንም አልተሳሳችም። ትክክል ናት። ምንም አልተሳሳችም። እና ለማለት ፈልጌ ነው። አሁን እንዳለችው ደግሞ ሄዱ አዩ። አሁንም ራሱ በድጋሚ አዘጋጅተዋል። እሁድ እኮ አላቸው በድጋሚ ነፃ መኪና ተዘጋጅተዋል ለመዳም ቅመም ተብሎ ማለት ነው አለች።
ለእነሱ የተዘጋጀ እስቲ ሐኪም ቤት ሂዱ፣ ትኬት ላጡ ትኬት ይገዛላቸው፣ ወደ ሀገራቸው ሂዱ። እስር ቤት አሉ፣ በቃ የሚፈልጉ አሉ እና ችግር ላይ አሁኑም አሉ። ሀቢባ ራሱ ስንት ወረፋ እየጠበቁ ነው። ወረፋ አልደረሳቸውም እንጂ ስንት የተቸገሩ እነሱን ለምን ሄዱ አላዩም? ይህ መዳም ቆመፍ ነው። ሁልሽም ማየም አርግቶ ነው የሚያስቡን። ማንም ማለት ነው ማንም ለኛ የሚያስብ የለም። እውነቴን ነው የምላቸው መሲነ ማንም ማለት ነው። ሁልሽም በእኛ በቃ መሸቀል ነው፣ ኸላስ መሸቀል ነው። እኛ ደግሞ ያው ስንት ዓመት ቁጭ እንላ አንድ ቤት ውስጥ ቁጭ እንለው። በተለይ ኮንትራት ቤት ያለንን ሰዎች ማለት ኮንትራት ቤት በቃ ልባችን ወይ ፍቅር አናይ ወይ ምን እናናይ በቃ መተው ሁሉም እንወድሻለን፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንዲህ ነሽ ምናምን ከተባል በቃ ልባችን ፍስስ ይላል። ምንም ማረጋችን ያለችን ሳሳ አርግተን እንሰጣለን ማለት ነው። ስለዚህ ውዶች ይሄ ቅናት አይደለም። ቅናት ለምትሉ ሰዎች ይሄ ቅናት አይደለም። እርስ በራሳችን ካልተሳሰብን፣ እርስ በራሳችን ደግሞ እንደዚህ እርስ በራሳችን ካልተሳሰብ ማን ነው ታዲያ ይኸው እንደምታዩ ደግሞ የሚቦጭቅ እንጂ ተይ ይሄ መጥፎ ነው፣ ተይ ይሄ ነገ ይጎዳሻል የሚል የለም። ጭራሹን አረብ ሀገር ሰው ያለው እብድም ነው ማይብም ነው ምንም አያውቅም ነው አስለን እንደዚህ እንደዛ ስለሚያስቡ ማለት ነው። እና መሲ ብርጅስቶ አንቺ ብቻ ተናጋሪ ሁኚ፣ አንቺ ብቻ ተቆርቋሪ ሁኚ፣ አንቺ ብቻ የልባችን ተናገሪ፣ በቃ ተናገሪ። እኔ ማፈዘዝ አፋቸውን እኮ ያዘጋችሁ ላይቭ ላይ ራሱ አፋችን ዝግት ብሎ ነው የሰማሁት። ትክክል ነው ወላሂ ትክክል ነው። ምንም ይሄ ትክክል አይደለም ምናምን የሚል የራሱ ግን ሁሌ እንደዛ እንደሆነ ነው። ሁሌ ወይ ለማሽቃበጥ ወይ ነገ ደግሞ ሞደቂያው በጣም የሚያስጠላ። አንቺ ብቻ ተናገሪ መሲ በሪ